ነይ አንቺ ዋብጅበት ነይ በነይ በሸርብሽ ልትለቅልሽ ወላሂ አንቺ አራስፋት ቲሸርት በሸርት ሁለት ወይኔ ሶፊያም ወደቀች። አፍንጫዋ ገብቷል። ሶፊያም ያዘው አጣሏቸው እዚህ ጋር በለው። የመጨረሻውና አጓጊው 10,000 ብር አሸናፊ የሚሆነው ማን ነው? ናኗር አልፈው ይሄን ጨዋታ 10,000 ብሩን ያገኛሉ ወይንስ አያገኙም? መጨረሻው ፍጻሜ ላይ ደርሰናል። ወደ ሶፊያ ለመሄድ ሄደ እንዳይወርቅ ሊወርቅ ነው። ለማስጣል እየሞከሩ ነው። ሶፊ ተቀባይ ናት። ሶፊ ማፊ ሰጡት። ኡስማን ወደዚህ ውጣ። ወጡት። ሰላም እንዴት ናችሁ? ውድ ልጅ ቶፊቅ ቤተሰቦች እንዲሁም የሶፊ ቤተሰቦች ማለት ነው። ዛሬ ለየት ባለ ነገር መተንላችኋል። ወጣ ባለ ነው ዘና ፈታ ያላችሁ የምትዝናኑበት እንዲሁም እድላችሁን የምትሞክሩበት ልዩ ፕሮግራም ነው ማለት ነው። እዚህ ጋር እንደምትመለከቷቸው ፋሲል ተወዳዳሪ አለ፣ መሐመድ አለ፣ ሶፊ አለች፣ ኡስማን አለ፣ ማፊ አለች፣ አንዋር አለ ማለት ነው። እነዚህ ልጆች ማለት ነው ዛሬ ቆንጆ ውድድር ያደርጋሉ። ለአሸናፊው የ10,000 ብር ተሸላሚ ይሆናል ማለት ነው። ማን ነው 10,000 ብር የሚወስደው? እንዲሁም ልጅ ቶፊቅ የቤት እጣ ተጀምሯል። እሱን እያስተዋወቅን እጣችን እየቆረጥን ዘና ፈታ የምንል ይሆናል ማለት ነው። በመጀመሪያ አንድ የጨዋታ ህግ ማለት ነው 2-2 ይሆናሉ። እዚህ ጋር የምትመለከቷቸው 3 ሰዎች መተው እነዚህን ወረቀቶች አንስተው ከማን ጋር እንደሚወዳደሩ የሚወስኑ ይሆናል ማለት ነው። የምንጠራቸው ሰዎች ወደፊት መተው እጣችን ያነሳሉ ማለት ነው። ማን ትመጣለህ መሰለክ? መሐመድ፣ ፋሲል፣ ኡስማን እናንተ ናችሁ ማለት ነው። በመጀመሪያ ደረጃ እጣው ከሶስታቸው ከሶፊያ፣ ከማፊ፣ ከአንዋር ማለት ነው አብሯችሁ የሚጫወተውን ሰው የምትመርጡት። እዚህ ጋር 3 ወረቀቶች አሉ። የቡድን አጋሮቻችሁን ለመምረጥ ዝግጁ ናችሁ? ስለዚህ እስኪ አንሱ። እዚህ ጋር ይላል። ቆይ ኡስማን ፍታ። በመጀመሪያ ኡስማን ይፍታ። ከማን ጋር ነው? ከሶፊ ጋር ነው ማለት ነው። ከሶፊ ጋር ነው። ኡስማንና ሶፊ እስኪ እቺና ያራዳለች ነው የምንወጣው። ሶፊና ኡስማን ማለት ነው። በቀጣይ መሐመድ ይከፍታል። መሐመድ ከማን ጋር እንደሚሆን መሐመድ ማፊጋ። ስለዚህ ፋሲል ደግሞ ባይከፍተው በቃ ከአንዋር ጋር የኛ ብቻ ነው ትክክል ያለው። እንዴት ናችሁ? በመጀመሪያ ደረጃ ውድድሩ እንዴት ታዩታላችሁ? እንግዲህ ለማሸነፍ ነው የምንጫወተው። 10,000 ብሩን እንበላዋል ብላችሁ ታስባላችሁ? እንበላዋለን። 10,000 ብሩን እንበላዋል እያሉ ነው። እዚህ ጋር ደግሞ ፋሲልና አንዋር አሉ። ሁለቱም ጎረምሶች እንዴት ነው? ለሽንፉ ነው የመጡት። ታሸንፏቸዋላችሁ? በሚገባ 10,000ውን ትበሉታላችሁ። እዚህ ጋር ደግሞ ኡስማንና ሶፊ አለች። ህልም ነው እነሱ የሚሆንባቸው። ህልም ነው። እኛ አናወራም። እቺና ብላለ እንደምታዩት ሁላቸውም ፉከራ ላይ ናቸው። እኛንን 10,000ውን የምንበላው እያሉ ነው። ማን ይሆን 10,000 ብሩን የሚበላው የምናይ ይሆናል። ውድድሩ እንቁላል ይዞ በአፉ እንቁላል ይዞ ከዛ ተነስቶ እዚህ ይመጣና ለጓደኛው በማንካ ማቀበል ነው የመጀመሪያው። ሁለተኛው ጓንት ያለ፣ ሶስተኛው ቅጣት ተሸናፊ ዱቄት ይቀባል ማለት ነው። በዚህው ይህን ጨዋታ ስፖንሰር ያደረገው የልጅ ቶፊቅ እጣ ነው ማለት ነው። አዲስ አበባ ላይ ጽድት ያለ ባለ 2 መኝታ ቤት እጣ እያስቆረጥኩ ነው። ማብራሪያውን ደግሞ ወደፊት እናያለን። የመጀመሪያው ተወዳዳሪዎች መሐመድና ማፊ ናቸው ማለት ነው። ማን ያሸንፋል? አብረን እንይ። የመጀመሪያው ተወዳዳሪ ማለት ነው መሐመድ ነው። እንቁላሏ ነው ተዘጋጅታለች። እዛ ድረስ ይዞ ለመሄድ ፈጣሪ ይርዳ። እስኪ
እንዴት ነው? እዛ ጋር እየጠበቀችው ነው ማፊ ማለት ነው። ጀምር። ስንት ናት እቺ? ስንት ናት? ይዟት እየሄደ ነው። ይዞ እየሄደ ነው። እንዲወድቅ እየጣሩ ነው እነ ሶፊያ። እንደው መንካት አይቻልም። ጎበዝ ማመድ ጎበዝ እና የሚቀበለው ጀግናው በለው ጸጥበሉ እንዳትረብሹ ሊያቀብል ነው ተቀበለው ሰጣት ጎበዞች የመጀመሪያውን ዙር ማለት ነው ማፊ ተቀብላለች። እነሆ ወደ ቀጣዩ ዙር አልፈዋል። የሁለተኛው ዙር ተወዳዳሪዎቻችን ማለት ነው አንዋርና ፋሲል ይሆናሉ። ያልፋሉ፣ ይወርቃሉ፣ የምናይ ይሆናል። መልካም ጊዜ። የሁለተኛው ተወዳዳሪ አንዋር ነው ማለት ነው። አንዋር እንዴት ነው? ይዞት ይሄዳል አይሄድም? የምናይ ይሆናል። እስኪ ይጥለዋል እያሉ ነው። አንዋር ዝግጁ ነህ? ተው አይቻልም። እየሄድክ አንዋር እየሄደ ነው። አንዋርን ለማስጣል እየሞከሩ ነው እና አንዋር ለማስጣል እየሞከሩ ነው። አንዋር ይዞ አቀበለው ጎበዞች ይሄ ሁለተኛውን አልፈዋል ማለት ነው። እንደምታዩቸው የሁለተኛውን ዙር አንዋርና ፋሲል አልፈዋል ማለት ነው ወደ ቀጣይ ዙር። አሁን ደግሞ የሚቀሩት ሶፊያና ኡስማን ናቸው ማለት ነው። እስኪ ወደ ሁለተኛው ዙር ያልፋሉ ያልፍም የሚለውን ባንድና ያለን ሶፊያና ኡስማን። መልካም እድል። የሶስተኛው ተወዳዳሪያችን ማለት ነው ሶፊያና ኡስማን ናቸው። ኡስማን እንቁላሉን ይዤ እሄዳለሁ ብሏል። ሶፊ እንቁላሉን ተቀባይ ናት። እነ ሶፊ ወደ ቀጣይ ዙር ያልፋሉ ወይንስ እዚያው ይሰናበታሉ? አብረን የምናይ ይሆናል። ዝግጁ ናችሁ? አያያዙ ተክል አይደለም። ጎበዝ። ኡስማን ይዞ እየሄደ ነው ወደ ሶፊያ ለመሄድ ሄደ። እንዳይወርቅ ሊወርቅ ነው። ለማስጣል እየሞከሩ ነው። ሶፊ ተቀባይ ናት። ሶፊ እያስፈራራት ነው። በእጅ መንካት አይቻልም። እያስፈራራት ነው። ሶፊ አሳቂ 10,000 ብር ነው። ሶፊ ፈርታለች። እሺ አታስቋት። እንቁላሉን እነ ሶፊ የፈሩት ተቀበላት። ሶፊ አልቻለችም። ሶፊ ለማስጣል እየሞከሩ ነው። አይዞን እጀባ እየሰጧት ነው ከጀርባ ሶፊያ ሰጣት። እንደምታዩቸው ወደ ቀጣዩ ዙር ሁሉም ሶስቱም ተወዳዳሪያችን አልፈዋል ማለት ነው። አሁን ደግሞ ወደ ሁለተኛው ዙር የሚሄዱ ይሆናል። ማን ወደ ቀጣዩ ዙር ያልፋል? ማንስ አሸናፊ ይሆናል? አሁን ደግሞ የሚሆነው የውድድራችን አይነት ጓንቲ በግንባራቸው ይዘው ወደ ተባሉበት ድረስ መምጣት ነው ማለት ነው። ከጣሉት ይወርቃሉ። ለሁላችሁም መልካም እድል እላለሁ። ማን ይሆን አሸናፊው? የ10,000 ብሩ አሸናፊ ሁላችንም የምናይ ይሆናል። መልካም እድል። አሁን ደግሞ እንደምታዩት ሁላቸውም ተወዳዳሪዎቻችን በምርጥ ሁኔታ በምርጥ ብቃት እንቁላል በማቀበል ወደ ሁለተኛው ዙር አልፈዋል ማለት ነው። እንደምታዩት ማፊና መሐመድ አሉ፣ ሶፊና ኡስማን፣ ፋሲልና አንዋር ደግሞ አሉ። አሁን ሁለተኛውን ዙር በድል ይጠናቀቃል አይጠናቀቅም፣ ማን ነው አሸናፊ የምናይ ይሆናል። ይሄንን ኳስ እዚህ ጋር አድርጎ
ጓደኛው ጋር መሄድ ነው ማለት ነው። ለጓደኛው ማቀበል ነው። አሸናፊው ማን እንደሆነ ባንድ የምናይ ይሆናል። በዚያው አጋጣሚ አዲስ አበባ ላይ ጽድት ተደርጎ የተጠናቀቀ ባለ 2 መኝታ ቤት እጣ እያስቆረጥኩ ነው ማለት ነው። እጣችሁን እየቆረጣችሁ እየተዝናናችሁ ቆንጆ ቆይታ እናደርጋል ማለት ነው። ቴሌግራም ግሩፕ አለ ተዘጋጅቷል፣ እየተቆረጠ ነው። አዲስ አበባ ላይ ጥንቅቅ ተደርጎ የተጨረሰ ባለ 2 መኝታ ቤት በ100 ሪያል በ100 ድርሃም፣ ኢትዮጵያ ላላችሁ ደግሞ በ5000 ብር ብቻ ተቀላቀሉ፣ ቁረጡ። በቅርቡ እጣውን እንደዚህ በጨዋታ በላይቭ መልክ ነው የምናወጣው። የቤት ባለቤት ማን እንደሚሆን አብረን እናያል። ወደ ሁለተኛው ውድድራችን ሶፊያ ናት ማለት ነው። ለሴቶቹ ሲባል ኳሱን በግንባር ሊያስኬዳቸው ስለሚችል እዚህ ጋር አገጫቸው ውስጥ አስገብተው ለጓደኛቸው ወስደው መስጠት ነው። እዚህ ጋር ትንሽ አስቸጋሪ የሆነ መንገድ አለች። እሷን አልፎ ማን ለጓደኛው የሚያቀብል ይሆን? ሶፍቾ የመጀመሪያ ጀማሪያችን ናት። አረ አልሞታልኳችሁ። አይ እንደዚህ አርገሽ በእጅ መያዝ አይቻልም፣ በእጅ መደገፍ አይቻልም። እንደዚህ አርጋችሁ ለኡስማን ሶፊ አይሆንላትም ካልክ አንተ መውሰድ ትችላለህ። ለሴቶች ይመቻቻል። እንዴ ለሚመት ሶፊያ አይሆንላትም ካልክ አንተ መውሰድ ትችላለህ። ነው ይዛልኝ አትቀበለኝማ ደግሞ። ስለዚህ በቃ ሊጀምር ነው። በእጅ መንካት አይቻልም። ዝግጁ ነሽ? ተጀመረ በኋላ ከወደቀ ወደቀ ነው። አስተካክሊ። እርጉዝ መስል። አይ ዝግጁ ነሽ? አያ 1 2 3 ጀምር። ሶፊ የሄደች ነው። ታቀብላለች። አታቀብለውም? ታቀብላለች። ሶፊያ ማቀበል አልቻለችም። ሶፊያ እንደምታዩት ወርቃለች ማለት ነው። ሶፊያና ኡስማን ከሁለተኛው ዙር ተሰናብተዋል። ቀጣይ አንዋርና ፈይሰል ያቀብለዋል አያቀብለውም የምናይ ይሆናል። ያልፋሉ ያልፉም። በጣም አጓጊ ነው ጨዋታው። እንደምታዩት ሁላችሁም ተከታተሉ። መልካም ምድር። እንደምታዩት ወደ ሶስተኛው ዙር ወደ ማጣሪያው እየሄዱ ሶፊና ኡስማን ተሰናብተዋል ማለት ነው። አሁን ደግሞ አንዋርና ፈይሰል ያልፋሉ አያልፉም የምናይ ይሆናል። ዝግጁ ነህ? ኦኬ አታማው በሰው እጅ ታምራለህ። ይዛት አደረገ። ማስጣል ትችላላችሁ፣ መንካት ግን አትችሉም። በድምጽ ቆይ ላስይዘህ። ቆይ ቀጥል። ያዝ። ለሴቶች ይመቻል። ጀምሯል። ከዚያው በቃ ምንም መሄድ አልቻለም። አንዋር መሄድ አልቻለም ማለት ነው። አንዋርና ፋሲልም ከሁለተኛው ዙር ተሰናብተዋል። በቃ ተባረዋል። ተሰናባሽ በጣም እየበዛ ነው። አሁን ደግሞ የሚኖረው የማፊና የሙሐመድ ነው ማለት ነው። ያልፋሉ ያልፉም አብረን የምናይ ይሆናል። እጣችሁን እየቆረጣችሁ 0912 31 19 57 የልጅ ቶፊቅ የቤት እጣ ፈልገን ነው በሉ። በዋትስአፕ በቴሌግራም ሰዎች አሉ ልጆች። አጋጣሚ ነው ካለው እኔ እመልስላችኋለሁ። ከሌለው ደግሞ እንደምታዩቸው መሐመድ፣ አንዋር፣ ኡስማን አሉ። እጣው እየተቆረጠ ነው። በቅርሚያ እሰቡት እስኪ ለእናንተ ቢሆን መልካም ምድር። እወዳችኋለሁ። እንደምታዩት ጨዋታው እንዳማረ እንደደመቀ ነው። አሁን ደግሞ ማፊ ቀርታለች ማለት ነው። ማፊና መሐመድ ይህን ዙር አልፈው አሸናፊ የ10,000 ብር ይሆናሉ። ሶፊያና አንዋር ያሉበትን ግሩፕ ይቀጣሉ። አብረን የምናየው ነው። ቅጣቱ ከባድ ነው። ይሄን ካለፋችሁ ቅጣቱ ከባድ ነው። አልፈዋለሁ ብለሽ ታስቢያለሽ? በደንብ ብላለች። እያጉረመረሙ ነው። አትንጫጩ። በዳርና በዳር ተሸንፋችኋል። ዝግጁ ነሽ? አዎ ለሚሄድ ያላቅ አስተካክል እያለ ነው መሐመድ። ከጀመረ በኋላ በእጅ መንካት መደባበስ ምንም አይቻልም። ኦኬ እንደዛ ነው። ሶፊያ እየመከረች ነው። አይ ሰዓት እየሄደ ነው። ሶፊያ አያገባሽም፣ ተሸንፈሽ። አይመለከትሽም። ጀምሯል። ሄደች ማፊ ሄደች። ማፊ መጡት
ሰጡት። ኡስማን ወደዚህ ውጣ ውጣ። ወጡት 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 ወጡት። ና ጀግና ነህ ጀግና ነህ ጀግና ነህ። እንዴት አለ እባካችሁ ጸጥታ። እንደምታዩት መሐመድና ማፊ ቆንጆ ፉክክር አድርገው ነበር። እንዴት ነው? አሪፍ ሂደዋል አይደል? ግን እባክሽ ሶፊያ፣ ዳኛው ራሴ ነኝ፣ ወሳኙ እኔ ነኝ። እንደምታዩት በእጅ መንካት አይቻልምና መሐመድና ማፊ አላሸነፉም፣ በእጅ ነክተዋል። ስለዚህ የመጨረሻ ውድድርና በጣም ዙሩ ከሯል አይደል? ደስ አይልም? ስለዚህ አሸናፊው ማን እንደሚሆን ሁላችንም እናያለን። ሁላቸውም ይሄንን ዙር አላለፉም። ማንም ያለፈ የለም፣ ክርክር የለም። አሁን ቀጣይ የሶስተኛው ዙር አብረን የምናይ ይሆናል። መልካም ምድር ማን ይሆን 10 ሺህ ብሩን በልቶ 10 ሺህ ብሩ ወደ ቤቱ ይዞ የሚሄድ ከማፊ ከአኗር ከሶፊያ ከኡስማን ከመሐመድ ከሁላቸውም አሸናፊው የምናይ ይሆናል። እንዴት ነው ውድድሩ? ፏፈሽ እያለ ነው። አሁን እጣ እየተቆረጠ ነው። እጣችንን ቁረጡ። ቴሌግራም ላይ ግሩፕ አለ፣ ላስታውሳችሁ። ወደ ግሩፑ ግቡ፣ ተቀላቀሉ። እጣ ፈልገን ነው በሉ። ወይም የተቆረጠ ብዙ ልጆች አሉ። ገብታችሁ ከናንተ አንተ ወይም አንቺ እድለኛ ልኮን እንችላላችሁ። ስለዚህ ወደ መጨረሻው ዙር እንሄዳለን። እንደምታዩት ተመልካቾቻችን ጨዋታው ፈታ ዘና እያለ ነው። አሁን ደግሞ ሁላቸውም ወደ ሶስተኛ ዙር አልፈዋል። የመጨረሻ ማፊና መሐመድ ያሸንፋሉ ብለን ብንጠብቅም ማሸነፍ አልቻሉም ማለት ነው። ስለዚህ ሁላቸውም ስለወደቁ ወደ ተከታይ ሶስተኛ ዙር እናልፋለን። ሶስተኛው ዙር እዚህ ጋር የምትመለከቱት ክር አለ። ሁላቸውም ማፊም አንዋርም ሶፊም አይናቸውን እየተጨፈኑ ጓደኞቻቸውን ዳብሰው ማወቅ ነው ማለት ነው። ነክተው ይህ የኔ ጓደኛ ነው ብሎ ያወቀ ሰው ወደ ቀጣዩ ዙር ያልፋል። ሌላ ሰው የነካ ደግሞ ወዳቂ ይሆናል ማለት ነው። ስለዚህ የመጀመሪያ ተወዳዳሪዎቻችን የሚሆኑት ሶፊያና ኡስማን ናቸው። ሶፊያ ኡስማንን ነክታ ትለየዋለች፣ አትለየውም። ባንድ የምናይ ይሆናል። መልካም ምድል። እዚህ ጋር እንደምትመለከቱት ደግሞ ሶፊያ ናት። እኔ ኡስማንን የቡድን አጋሬን መርጬ አውቃለሁ ብላለች። እዚህ ጋር እንደምታዩዋቸው መሐመድ አለ፣ ፋሲል አለ፣ አንዋር አለ፣ ኡስማን አለ ማለት ነው። ኡስማን የትኛው እንደሆነ ከነዚህ መካከል መርጣ አይኗን ተጨፍና ካወቀች ወደ ቀጣዩ ዙር ታልፋለች። እንዴት ነው ሶፊ? ጓደኛሽን የምታውቂ ይመስልሻል? ሞክራለሁ ሳይሆን ኦኬ ሶፊ የተጨፈነ ኦኬ አይንሽ ነው ኦኬ ኖ በደንብ መታሰር አለበት። እጅሽ ረፊ እስኪ ቀጥታ እስኪ ሶፊቾ ምንም አይነት እይታ ይታያት ማለት ነው። ካሜራማን ትንሽ ጠጋ ብለህ ታሳይልኛለህ። እዚህ ጋር ድምጽ ታጠፋላችሁ እንደምታዩት ሶፊ እንዳትንቀሳቀሽ። ሶፊቾ እንዴት ነው ትለየዋለች አትለየውም የሚለውን ከተወዳዳሪዎቻችን መካከል እንደምታዩት እንዴት ነው ኡስማን ታውቀዋለች አታውቀውም? ካወቀችው ወደ ቀጣዩ ዙር ታልፊያለች። ዝግጁ ነሽ? ኡስማን ታውቂዋለሽ? ሶፊ ታውቂዋለሽ? ስለዚህ ሶፊ መምረጥ ትችላለች ማለት ነው። እዚህ ጋር አራቱም ተደርድረዋል። አንዋር አለ፣ ኡስማን አለ፣ ፋሲል አለ፣ መሐመድ አለ። ስለዚህ ከነዚህ መካከል ኡስማን የትኛው ነው? መልካም ምድል። እንደዚህ ነው። ይሄ ነው። እርግጠኛ ነሽ? ሶፊያ ተሸውዳለች። ሶፊያ ተሸውዳለች። ስለዚህ በመጀመሪያ ዝረራ ሶፊ ወርቃለች። ቀደምም በመጀመሪያ ነበር የወደቀችው። አሁንም ኡስማን ጓደኛዋን በጃኬቱ አማካኝነት ነው ላይክ ፊዚካል ሰውነት መንካት ትችል ነበር። ስለዚህ ቀጣይ ደግሞ እባካችሁ ሶፊና ኡስማን ወደ ዳር ትሆኑልናላችሁ። ወጣቸዋል። ማፊና መሐመድ አሁን ጓደኞቻቸውን የሚለዩ ይሆናል። አብረን እንከታተል። እዚህ ጋር ደግሞ ማፊ አለች ማለት ነው። ማፊ ጓደኞቿን ከነዛ መካከል ትለያለች አትለይም? አብረን የምናይ ይሆናል። ማፊ መልካም እድል እያልን አይንሽን ምንም መንካታችሁም እጅሽን
እጅሽን ዝቅ አድርጊ ማፊ። እኔ ካደረጉት ውጭ ማንሸራተት ወይ ምን ማለት አይቻልም። ኦኬ ማፊ የተጨፈነች ነው ማለት ነው። እንዴት ነው መሐመድ ጓደኛዋን አይታ ታውቃለች አታውቅም? ሶፊ በአንድ ዙር ትወርቃለች ብለን አላሰብንም ነበር። ሶፊ የቻለች አይደለም እና እኔ ጃኬት ለብሶ ነው ማፊ እንደምታዩት ተጨፍናለች ማለት ነው። ኦኬ እዚህ ጋር እንደምታዩት ዝግጅቱ እየቀለጠ ነው። ዝግጅቱ እየሆነ ነው። እዚህ ጋር ወደ ገደለው ስንመጣ ባኪ ሶፊ ወደ ዳር ውጭልን። ሰዎቹ ተዘጋጅተዋል። ማፊ መርጠሽ የትኛው ነው ጓደኛሽ? መልካም እድል። የቱ ጋር ናቸው? ልብስ ብቻ ነው ሰውነትን ማየት ይቻላል? በቃ ንኪና መንካት ትችያለሽ። ታች አይቻልም፣ ወደ ላይ አይቻልም፣ ወደፊት አይቻልም። ሰውነት ብቻ። ማፊ የተሸወደች ይመስላል። ማፊ እንዴት ነው ነገሩ? ማፊ ታውቃለች አታውቅም? አይታ ትለያለች አትለይም? በአንዱ ደረት መንካት ይቻላል። ደረት ነክቶ ማወቅ ይቻላል። ኦኬ እሺ ማፊ ቀጣይ ማን ነው? እሱ ጋር ነው ሂጂ። ማፊ እንዴት ነው ነገሩ? ማፊ እንዴት ነው ነገሩ? ኖ ማፊ እንደምታዩት ማፊም ታውቃለች ብለን ነበር። ማፊም አላወቀችም። አሁን የሚቀሩት የአኗርና ፋሲል ናቸው ማለት ነው። እንዴት ነው ጓደኞቻቸውን ለይተው ያውቃሉ አያውቁም? አብረን የምናይ ይሆናል። እንዴት ነው ጨዋታውን እየወደዳችሁት ነው? መልካም እድል። አኗርና ፋሲል ካለፉ ወደ ቀጣይ ዙር አልፈው የ10 ሺህ ብሩ አሸናፊ ይሆናሉ ማለት ነው። መልካም እድል። የመጨረሻዎቹ አኗርና ፋሲል ደርሰዋል ማለት ነው። እንዴት ነው አኗር ጓደኛውን ያውቃል አያውቅም? ባንድ ምን ይሆናል? ይሄንን ካለፈ አኗርና ፋሲል የመጨረሻው አሸናፊ የ10 ሺህ ብሩ አሸናፊ የልጅ ቶፊቅ የቤት ዕጣ አሸናፊ ናቸው ማለት ነው። እንዴት ነው? በደንብ እያየው ነው። በመላጣው መንካት አይቻልም። ከአንገት በላይ ከደረት በታች መንካት ይቻላል። ወይኔ ወላ እንዴት እንደሚያናት አኗር እየተጨፈነ ነው እንደምታዩት። የመጨረሻው በጣም አጓጊ ነው ጨዋታው። በጣም ደስ እያለ አይኔን ሰበረው እያለ በጣም ይጨፈናል። እስኪ አው አኗር ተጨፍኗል። እንዴት ነው ተወዳዳሪዎቻችን? እዚህ ጋር እየተመካከሩ ነው። አኗርን ለመጣር ሴራ እየተሴረ ነው። አኗርን ለመጣር ከባድ ሴራ ነው እየተሰራ ያለው። እዚህ ጋር እንደምትመለከቱት በአኗር መግለጥ አችልም። አኗር ለመጣር በጣም ከባድ ሴራ ነው። የመጨረሻው ላይ ደርሰናል። 10 ሺህ አጓግቷል። 10 ሺህ ብር አጓግቷል። ኦኬ ችግር የለውም። አይኑን ጨፍንልን እየተባለ ነው ከዚህ በሚስጥር። አኗር ያውቀዋል አያውቀውም? አኗር ከአንገት በላይ መንካት አችልም። ስለዚህ አይና ይባል ግን እንደዚህ ታውቁ። እንደዚህ ታውና አው ሶፊያ አቆማለሁ እያለች ነው። እንዴት ነው? ና ዝግጁ ናችሁ? ቆም ና ካስበር ቆይ ማምታታት የለም እያሉት ነው። አኗርን አይኑን ገለጥ አድርጓል እያሉ ነው። የለም እንደዚህ ብሎ በእግር ማየት ማፊ ጭንቀት ላይ ናት። የመጨረሻውና አጓጊው 10 ሺህ ብሩ አሸናፊ የሚሆነው ማን ነው? አኗር አልፈው ይህን ጨዋታ 10 ሺህ ብሩን ያገኛሉ ወይንስ አያገኙም? መጨረሻው ፍጻሜ ላይ ደርሰናል። መልካም እድል። ጀምረዋል። አኗር መምረጥ ጀምረዋል።
አንዋር መምረጥ ጀምሯል። አንዋር መምረጥ ጀምሯል። አንዋር መምረጥ ጀምሯል። አንዋር መምረጥ ጀምሯል። እንዴት ነው? ያውቀዋል አያውቀውም? ያውቀዋል አያውቀውም? ና ተመለስ 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 ተመለስ። አንዋር ያውቀዋል አያውቅም? የመጨረሻው ውድድር ላይ ደርሰናል። አንዋር ጓደኛውን ካወቀው እንዴት ነው? እንዴት ነው ነገሩ? እንዴት ነው? በጣም ደስ የሚል ነው። ኮንግራ ኮንግራ ኮንግራ። ና እንኳን ደስ አላችሁ። እንኳን ደስ አላችሁ። ና እኔ በመላጣ እናንተ ወጣችሁ ዛሬ ማታኛ ጋር እንዳትቀላቀሉ። ኦኬ እንደምታዩት ቆይ ገና አላለቀም። ገና አላለቀም። ጸጥታ አላለቀም። እንደምታዩት ጨዋታው በጣም ያማረና የተዋበ ነበር። በድል ተጠናቋል። ግን እንደነገርኳችሁ መጀመሪያ ላይ ይህን ጨዋታ ያሸነፈ ቅጣት መቅጣት ይችላል ማለት ነው ሁለቱን ቡድኖች። ስለዚህ ቅጣቱ ምን ይሆናል ካላችሁኝ ጠብቁኝ። እዚህ ጋር ነው ቅጣቱ። ቅጣቱ ይህ ነው። እዚህ ጋር የምትመለከቱትን ዱቄት ማለት ነው አሸናፊዎቹ ቀብረር ኮራ ፈታ ብለው መቀባት ይችላሉ ማለት ነው። ሶፊና ኡስማን አሉ፣ ማፊና መሐመድ አሉ። አንዋር የመጀመሪያ ማንን መቀባት ትፈልጋለህ? ኡስማንና ሶፊን ነው? መሐመድና ማፊ? እርስ በራሳቸው እናቀባባቸው። እንደዛም ትችላችሁ። እርስ በራሳቸው እናቀባባቸው እያለ ከባድ ነው። ጥላቻ እንድንፈጥርባቸው። ኦኬ ሴት ለሴት ኦኬ፣ ወንድ ለወንድ። ኦ ጨዋታው በጣም አምሯል። ና እዚህ ጋር እንደምታዩት መሐመድ መጥቷል። እዚህ ጋር ኖ እዚህ ጋር እርስ በርስ አጋደሏቸው ትላለህ። በቃ በል 5 ጊዜ ነው የምትቀባቡት። እንደሱ 1 2 3 ቻቻ አጣሏቸው። እዚህ ጋር በለው። ምንድነው አንተ እንዲህ እየለቀለቀ በዛ አድርጉት እያለው አጣሏቸው። ስንተኛ እዚህ ጋር ማምር ያቀላቡ ጎበዝ ነው። እርስ በርስ አጋደሏቸው። እርስ በርስ እዚህ ጋር አኮረፈ። በቀረብኝ አለ። የመጨረሻ ቅባት ነው። የመጨረሻ ኡስማን አለ። ኑስኪ ፌስ ታዩ። እስኪ ፌስ ታዩ። እዚህ ጋር ታዩ። እስኪ ፌስ አይን ላይ በጣም ያማረና የተዋበ ጨዋታ ነው ዛሬ እያየን ያለ ነው። እዚህ ጋር እርስ በርስ አጋደሏቸው፣ አጫረሷቸው። አሁን ደግሞ ሴቶች ይቀባቡ ተብሏል። ሴቶቹን እስኪ ነይ አሸናፊዎቹ እኛ ባላሰብነው መንገድ ጨዋታውን እያደመቁት ይሻሉ። ስለዚህ ማፊና ሶፊ 5 ጊዜ መቀባባት ትችላላችሁ። ማፊ ሞቅ አርገሽ ቀቢያት። ጠላትሽ ናት ሶፊ፣ ጠላትሽ ናት። አያይዝ 1 2 3 ጀምሩ። ጠጋ እስኪ ተጠጋጉ። አይዞሽ ሶፊ በቀል ማፊ በዛር አፈስ ተቀባባ። ቀቢያት ጨዋታ የለም። አለበሰቻት በለው አረች ሊገድል ባለፈው በቀል ሶፊ በቀል ነው። ይሄ በቀል ጸጥታ። ማፊ ረፍ ጨዋታሽ ነው። ማፊ ሴቶቹ በቀል አለ። ሴቶቹ ጋር ትልቅ በቀል አለ። አሳይ ወደቅ። ማፊ አፍናት አለኝ። ማፊ መመለስ አለባት። ውሃ አይኗ ገባ። ዋንጣ ኡስማን ዋንጣ። ማፊ አልቻለችም። ካፍንጫዋ ገብቷል። ካፍንጫ አይዘሽ ና ሚሪንዳም ቢሆን አንጣው ማፊ ቶሎ አይኗ ገብቷል። በቃ ውሃ የለም በዚህ ታይ በቃ
ሴቶቹ በመጀመሪያ ዙሪያ አይ አይዞን ውሃ የለም ምንም አማራጭ የለም። በሸርፕ ነይ እስኪ ነይ አንቺ አብጅበት ነይ በሸርፕሽ ሶፊ ትልቅ በቀል ነው ማፊን የተበቀለች ማግኘት አይንሽን ገልጥሽ ነው እንዲቀባች ትልቅ ገጠውማ ከተዋለች ወላ ፊቴ በጣም ተቃጠለ። ያቃጥላል። ይሄ የሚጠጣው ገና ነው ነው ሶፊ ችግር የለውም። አይ ይበቃቸዋል። እስቲ ካሜራማን ተሸን አለኝ እያለች ነው። አልተሸነፍኩም እያለች ነው። አንድ ጊዜ ለረፍት ናና ኡስማንና በዚህ ተሸናፊና እሺ ጨዋታው ይብቃችሁ ብለን ነበር፣ ግን ማፊ በቀላለኝ ሶፊያ ላይ እያለች ነው። እኛ ደግሞ ያው ግን አሸናፊዎቹ የተመቱ ናቸው። ይሄን ሐሳብ ማምጣታቸው ማፊ ወደ ሁለተኛው ዙር በመጀመሪያ ሶፊያ ዘራት ነበረ። ማፊ ናታ ማፊ አይናችሁን ጨፍኑ። አፍንጫችሁ እንዳይገባባችሁ አይናችሁ አንድ ሁለት ወይኔ ሶፊያ ወደቀች። አፍንጫዋ ገብቷል። ሶፊያም ያዘው እንዴት አለ ደስ የሚል ነው። አረ ካሜራማን አቴንሽንን እባክህ። እንዴት አለ ደስ የሚል ጨዋታ ነው። በቃ በህግ አምላክ ሶፊያ አትቀርጽ። ነይ በቃ ፊትሽን ታጠቢ። በቃ ፊትሽን ታጠቢ። በቃ ኦኬ ይዘሻል፣ ጭራሽ ይዘሻል። ታዩ ይበቃሻል። ፊትሽን ነይ ታጠቢ። እኔ በሷ ልታጠቢ ያቃጥላል ብላለች። ስለዚህ ላታጠቢ ሶፊያ ያቃጥላል። ጨፍኝ ዝም ብለሽ እንደዚህ ዝም ብለሽ አይኗ ዳር ያለው ጦይ ሶፊ አፍንጫዬን ጌጤ አፍንጫዋ ላይ አታርግ እና በስከ መጨረሻ እንዳያችሁት አዝናኝ ጨዋታ ነበረን ያዘጋጀሁላችሁ እኔ ልጅ ቶፊቅ በልጅ ቶፊቅ የጣ ፕሮግራም ስር እንደዚህ ዘና ፈታ ያላችሁ እጣችንን የምናስቆርጥ ይሆናል። በቅርቡ ሁለተኛ ዙር እንደዚህ ወጣ እናስቆርጣለን ማለት ነው። ቆንጆ ጨዋታ አዘጋጅተን ለዛሬ ያዘጋጀነው ጨዋታ አሸናፊዎቹ የ10 ሺህ ብር አሸናፊ የሆኑት አንዋርና ኡስማን ናቸው። ሞራል ሶሪ ስም አሳሳትኩ። አንዋርና ፋሲል ማለት ነው። የዛሬ የ10 ሺህ ብር አሸናፊ ናቸው። እንኳን ደስ አላችሁ። እንዴት ናችሁ? በማሸነፋችሁ ምን ተሰማችሁ? እኛ መጀመሪያም እኮ ተናግረናል ስንገባ ነግራችኋላ። ስለዚህ እንኳን ደስ አላችሁ። 10 ሺህ ብር አላችሁ ማለት ነው። የ10 ሺህ ብር አሸናፊ ናችሁ። ና እሺ እዚህ ጋር የምታዩቸው ደግሞ ነጭ ዱቄት እንዴት እንደሆነ ፓውደር ነው። በነገራችን ላይ ዱቄት አይደለም ፓውደር ነው። እዚህ ጋር ሶፊያና ኡስማን እንዴት ነው ጨዋታው? እንዴት አገኛችሁት? ጨዋታው በጣም ጸዴ ነበረ። ኦኬ ዱቄት መቀባታችን 10 ሺህ ብር ሲሄድ ዱቄቷ። ስለዚህ በቀጣይ ዙር አሻሽላችሁ ተበቀለን እንደምንመጣ ፕሮሚስ። በቀጣይ ያሉ እየዛቱ ነው። እዚህ ጋር ደግሞ መሐመድና ማፊ አለ። እዚህ ጋርም የዱቄት ፋብሪካ የፓውደር ፋብሪካ መስራዋል። እንዴት ነበር ጨዋታው? ጨዋታው አሪፍ ነበር፣ ግን እናሸንፋለን ብዬ ነበር። ባልታሰበ ምክንያት ነው። በቀጣይ አሻሽላችሁ ተመጣላችሁ። ግድ ነው እንበቀላቸዋለን። በቀጣይ ነበር በርበሬ ነው የምናረጋው። ያውንም ደግሞ የትንሽ ስህተት ነው እንጂ እኛን በብዛት ያሸነፍ ነው። ዛቻ በስቷል። ያያችሁት ጨዋታችን ይሄን ይመስል ነበር። ሁሉም እየዛቱ ነው። በቀጣይ እናሸንፋለን እያሉ ነው። እኔም ልገባ እችላለሁ። ቀጣይ ውድድር ላይ ለየት ያለ ቆንጆ ጨዋታ አዘጋጅላችኋለሁ። የዛሬው እንደነገርኳችሁ በልጅ ቶፊቅ የጣ ስም 10 ሺህ ብር አሸናፊዎቹ 10 ሺህ ብር ይሰጣሉ። ሁላችሁም ወደ ቴሌግራም ግሩፕ እየገባችሁ እጣውን ቁረጡ። ብዙ ሰዎች እየቆረጡ ነው። ወይም በዋትስአፕ እና ኢሞ ያላችሁ ደግሞ 0912 31 19 57 እጣ ፈልገን ነው በሉ። እጣው በኢትዮጵያ 5 ሺህ ብር ኢትዮጵያ ላላችሁ፣ በሳውዲ አረቢያ 100 ሪያል፣ በዱባይ 100 ድርሃም ነው
ነው ማለት ነው። በቅርቡ እጣውን ጥለዋል። እጣው ደግሞ አዲስ አበባ ላይ ጽድት ተደርጎ የተጨረሰ ባለ 2 መኝታ ቤት ነው። ሁለተኛ እጣ 200,000፣ ሶስተኛ እጣ 100,000። ማን ነው ግን አንደኛው ነው የሚያጓጓው? የቤቱ ባለቤት ስደት ላይም ልኮን ይችላልላችሁ፣ ኢትዮጵያም ልኮን ይችላልላችሁ። ቤቱን ማን ነው የሚያፍሰው? በቅርቡ ላይቭ ላይ ነው እጣው የሚጣለው። እንወዳችኋል። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ። ቀይሽ ደረሰ ቀይሽ ደረሰ